ዋጓን ጋይስ ዛሬ በአዲስ ቭሎግ ቪዲዮ ተመልሻለሁ። እንግዲህ how much is this? ምን አለሽ ተራን ወይ ደግሞ መርካቶ የምታውቁት ከሆነ በቃ ከሱ ጋር የሚመሳሰል ቦታ አዲስ ቭሎግ ቪዲዮ ተመልሻለሁ። እንግዲህ ኤፊን ጠርቻታለሁ ዛሬ ላሳያት የፈለኩት። ብዙዎቻችን ለንደን ወይ ኢንግላንድ ሲባል የምናስበው ላይክ ፎቆች የተለያዩ ትላልቅ ቦታዎች ነው። ዛሬ ደግሞ ለንደን ውስጥ የሚገኝ አነስተኛው ማህበረሰብ ማለት ነው የሚገበያይበትን ቦታ ነው እና ዛሬ አንድ ላይ ኤፊን አስሾፋታለሁ ማለት ነው። ላይክ ምን አለሽ ተራን ወይ ደግሞ መርካቶ የምታውቁት ከሆነ በቃ ከሱ ጋር የሚመሳሰል ቦታ ነው። ላይክ እዚህ መታችሁ ላይክ የምታጡት ነገር የለም። ላይክ ሰከንድ አንድ እቃዎች አሉ፣ ብዙ እቃዎች አሉ። አንድ ላይ እናየዋለን። ይመቻችሁ ጋይስ። እንግዲህ እየገባን ነው ወደ ሾፒንግ ኤሪያው። በጣም ትልቅ ሾፒንግ ነው። ላይክ ሀገር ቤት ምን አለሽ ተራ ወይ ደግሞ መርካቶ እንደሚባለው አይነት ሾፒንግ ነው። የሌለ ነገር የለም። ኤፊም ካጠገቤ ናት። ኤፍ ይላል ያው ሰላም ሰላም ዋጓን ማይ ፒፕል ይላል። yes sir ዋጓን ራስታማን yes sir ፎሎ ባብላን ሲስተር ቦምባክላን እንዴት እንደሚያይ እና ምንድነው የት ነው ይዘኝ የምትሄደው? ለምንድነው የጠራኸኝ? ለምንድነው ያመጣኝ? እሺ አሁን ለምሳሌ መርካቶ ውስጥ ስንት አይነት ተራ ታውቂያለሽ? እኔ አሁን የመርካቶ የፒያሳ ልጅ ነኝ። ብዙ አይነት ተራ አለ። አሁን ምን አለሽ ተራ ማለት ነው። ምን አለሽ ተራ ያ አንድ እግር ካልሲ እንኳን ይሸጣል ተብሎ የሚታሰብበት ቦታ ነው። የምር ሲሪየስ ማለት አንድ እግር ካልሲ ተመችቶኛል። አይ ዛሬ እንደ ምን አለሽ ተራ አይነት ቦታ ቫክሰል ነው ያለ ነው። እንዲህ ማለት ጨለል ሰው አለ። ይኸው ይሄ ራሱ ምን አለሽ ተራ እና ጋይስ ከኤፊ ጋር አሁንም እየሄድን ነው ምናምን ነገር ገና ከሆኑ ቫይብ አለ። ብዙ ሰው ነው እየገባን ነው። በጣም ብዙ ሰው ነው ያለው እንደምትመለከቱት ማለት ነው። በጣም ያው ምን ለማድረግ ነው ያሰብኩት ላይክ አንዳንዴ ብዙ ሰው የሚያሳያችሁ ፎቆች ምናምን የተለያዩ ነገሮች ታሳያለህ። በጣም ብሎገር እስኮን ካይቀር አገሪቷ ላይ ያሉትን ነገሮች እና እዚህ ጋር ደግሞ ሪያሊቲውን አላ your perception of reality is not my reality your perception of my reality is not my reality እንግሊዝኛ ታብሽ እንዳይደናገርሽ። በርካሽ ደግሞ በጣም በርካሽ ልብሶች፣ ማቴሪያል፣ ሳይክል፣ ቲቪ የሌለ ነገር እንግዲህ በጣም ርካሽ ነው። እዚህ ያሉ እቃዎች እንዳለ ርካሽ ናቸው። ለምሳሌ አሁን ሻንጣዎች ምናምን ብታዩ እዚህ ጋር አሁን ትልቁን ሻንጣ ማለት ነው እዚህ ጋር ያለውን ሻንጣ አሁን ለምሳሌ ናም ነይ እዚህ ጋር ያለውን ሻንጣ 50 ፓውንድ ምናምን ታገኘዋለህ አላ ትራቭል የምታረግ ሰው ነህ ምናምን ነገር ለሻንጣ ብዙ ወጪ ማውጣት አይጠበቅብህም። ገባ ስፔሻሊ ሀገር የምትሄዱ ሰዎች ምናምን ነገር እዚህ መጣችሁ ሻንጣ ሁሉንም ነገር ግዙ ማለት አይደለም። አሁን ለምሳሌ ማለት ነው ይሄን ኤርፎርስ ዩት ሀገር ቤት ከዚህ የባሰ ኳሊቲ የወረደ ኤርፎርስ በጣም ውድ ነው የሚጠሩ። እዚያም ብትጠይቃችሁ በጣም በርካሽ ታገኙዋለህ እና ሀገር ቤት አሁን ሰው አምጣል ሊሊ ይችላል ምናምን ነገር ገብቷል። ላይክ ኦቨር ፕራይስ ከፍለ በጣም ብዙ መጨናነቅ አይጠበቅብህም። በርካሽ ነገር ላይክ ፏ ማለት አለብህ። ገባ ዋናው የራስ ኮንፊደንስ ነው። ይሄ የቼልሲ ማሊያ ሊገዛ ነው ሙሌ። አሁን ለምሳሌ ማለት ነው ጋይስ ይሄ ማሊያ ማለት ነው 20 ፓውንድ ነው የሚሉት። ላይክ 20 ፓውንድ ማለት በአገር ቤት ስንት ነው? 2000 ነው። 2000 ብር ምናምን ነው። ኳሊቲ ነው የሆነ ታሪፍ ኳሊቲ ነው። ኦሪጂናሉ ማሊያ አይደለም ግን በቃ ታሪፍ ኳሊቲ ያላችሁ እቃዎች ምናምን ታገኛላችሁ እና ድባቡ ያው እንደምታዩት ስትሪት ፉዶች አሉ። የተለያዩ ልብሶች፣ ጫማዎች፣ ስኩተር መኪናዎች፣ የህፃናት መጫወቻዎች እዚህ የሌለ ነገር የለም። የልብስ ማጠብ ቱስፔስት አይቀርም። እናቴ ተሙት ኮልጌት ምናምን አይቀርም ማለት ነው። እዚህ እውነትም ምን አለሽ ተራ
ምር ግን የሌለ ነገር የለም ሁሉም ነገር አለ Yes my bro Is that your car አባቴ ይው ያንን መኪና ያቆመው መኪና ነው የሚሰራው ደግሞ ይሄንን ነው ያ እንደምትዩት ነው እንግዲህ ያቆመው መኪና ስራውን ደግሞ እያያችሁ ነው ትርፉን እሱ ነው የሚያውቀው እኔ አላውቀውም ገባ Where from Bosman Jamaica Yeah best country in the world You know about Ethiopia Yeah where are you from Tell me one thing about Ethiopia Come on man come on you Where are you from That's the first Ethiopian I'm Ethiopian yeah Where in Ethiopia are you from Addis Ababa And you're Ethiopian Yeah You don't know about Selassie I know about Selassie Selassie came to our country Yeah Are we Rastafarian or Of course we are Rastafari in our country loads of Rasta loads of Rastafarian and you are how long you been in this country 6 years I've been here for 6 years Okay how you find it That's good man Yeah Thanks God no complaint But Africa is the best country you know that Yeah All of us is from Africa whether you're Africa from is continent is the best Africa is the motherland for everybody Yeah Okay Especially Ethiopia man You have to visit Ethiopia as well I want to Yeah Did One you day get the food Good Thank you Enjoy Thank you እንደነገርኳችሁ ነው ዩዝድ ክሎዝድ አለ የተለበሰ ልብስ አለ የተለበሰ ጫማ አለ ምንም በቃ የምታጡት ነገር እዚህ መጣችሁ ምንም ነገር የለም እንዳልኩት ማለት ነው ይኸውና ዋናው ላይ አንተ የምትፈልገውን ነገር አፎርድ በምታረገው ገንዘብ ማግኘት ነው እንጂ በውድ ስለገዛው ስላልገዛው አይደለም እዚህ መኪናቸውን አቁመው ፓርክ አድርገው መጥተው ነው አሪፍ መኪናቸውን መጥተው ሾፕ የሚያረጉት ገባህ ከስቶር ከመገዙት ማለት ነው ግማሽ በግማሽ የሚሆን ገንዘብ ነው በቃ ታገኙ በጣም አሪፍ ፕራይስ ነው
እና ጋይስ የዛሬ ቪዲዮአችንን ጨርሰናል። ያው ላሳያችሁ የፈለኩት እንዴት በትንሽ ገንዘብና በትንሽ አማውንት ልብሶች ማቴሪያሎች ለንደን ላይ ቮክሰል ላይ ማግኘት እንደምንችል ነው። ዝም ብላችሁ ባገዙ እንኳን መታችሁ ቼክ አርጉት። ዩቲዩበሮች ቭሎግ መስራት ይችላልላችሁ መታችሁ። እንዴት ነበር ኤፊ? በጣም የሚገርም ኤክስፒሪየንስ ነው። በጣም ተመችቶኛል፣ ወድጄዋለሁ፣ ገርሞኛል። እውነት እንደዚህ አይነት ቦታ አልጠበቅኩም። አትገረም እንዴ ይላል ብላታ እና ጋይስ ቱስዴይ ቆይ ሰብስክራይብ ማንገ ኤኒዌይስ ቱስዴይ እንገናኛለን። ማክሰኞ በአዲስ ቪዲዮ እስከምንገናኝ ፒስ አውት።